እንዴት ነው? ሰላም ነህ? አላህ እግዚአብሔር ይመስገን። ሁሉ ሰላም መቼም ያው ዝናዬን ሰምተህ ነው የመጣኸው አይደለ? አቀናባሪ ተብሎ እየተነገረ ነው ያለው በየከተማው የኔ ዝና። በዛ ነው የመጣው። ቲክቶከር ነህ እንዴ? አይደለም። ቲክቶከር አይደለም። እኔ ለቲክቶከር አቁሜያለሁ መስራት። እኔ ባለፈው ራሱ 3 ሙዚቃ የሰራሁላችሁ ቆብ ደርሶብኝ ነው እንጂ አልሰራም ነበር ነው ለቲክቶከር። በጣም ችግር እየፈጠሩብኝ ነው፣ እያስወቀሱኝ ነው እየወጡ። እና ምን አይነት ሙዚቃ ነው የምትሰራው አንተ? እኔ ሬጌ ነው የምሰራው። ሬጌ? መላጣ ሬጌ? ብዙ እንትኖችም አሉ፣ ብዙ ስራዎች አሉ፣ ግን አልወጡም። አለመውጣቱ አይደለም ያን ነገር። መላጣ ሬጌ ዘፋኛል እንዴ? ግድ ነው ግድ ነው። ለመጀመሪያ ጊዜ እኔ መላጣ ሬጌ ዘፋኝ አንተን ነው ያየሁት። ስላልታየ ነው እንጂ አይ ችግር የለም። በቃ እኛ ሬጌ ይኖርንበት ነው። የነ ሮቤርቶ ካርሎስንም ስንሰራ ኖርናል። እሱ አያጨናንቅም። ግን አሁን መሰለህ በዚህ አልሰራለን። ይሄ ጸጉር ላላቸው ሬጌ በዚህ በኪቦርዱ ጸጉር ያላቸው ሬጌ ዘፋኞች የመላጣ ሬጌ ይወል የመላጣ ሬጌዎች በዚህ ነው የምንሰራው። እንዲፋጠን ቶሎ እንዲወጣ እንዲሰራ እኔም እሱ ነው የምፈልገው። በዚህ ነው በረጅሙ አይተው መደምሰሻው አንድ የመደምሰሻውን ነካና ጂ ፍላት ላይ አድርጌ ጄ ፍላት ላይ ታስገባለህ። ቁጭ ነው ወዲያው። እንዴ ምን ጭቅጭቅ አለ? ዋናው እሱ ነው። ምንም አሁን ለእናንተ ኤፍ ሻርፕ ዲ ሻርፕ ምናምን ሲፎጣ ምናምን አያስፈልጉም። በቃ ጠቅ ነው አንዴ እዚህ ጋር ኤችን ከጂ ጋር ሰማታለህ። ቁጭ ነው የመላጣ ሬጌ እንደዚህ ነው። በቃ እሱ ሌሎችም እንድትነግር ነው እንጂ እኔ እነግራለሁ። አሳውቃለሁ። አሉ አሁን ወደ እኔ ሙያ መግባት እንደዚህ መላጣ ሬጌዎች መላጣዎች ሬጌ በቃ የመላጣ ሬጌ እንደዚህ በቃ ጠቅ አድርጌ በዚህች በትንሿ ቁጭ ነው ማረግልህ። እንዳትጨናነቀሽ እንደዚህ እንዲፋጠንልን ስለሆነ ነው ወደ አንተ ይመጣል። እንዲፋጠንልን በቃ ይሄን ነው። ምንም ችግር የለም። ቀብድ ይዛል? አዎ ይዛል። በቃ ቀብዱን እንዴት ነው? ድምጽ ከኛ ነው የሚገባልህ ወይስ ከማን ነው? ድምጽ ከዚህ ይግባልህ? ከዚህ ይግባ። አሁን ትንሽ የ2 ደቂቃ ነው ያለኝ ድምጽ ጨረስኩ። አሁን ከ5 ደቂቃ በፊት እኮ ቀድሞ መጡ የሆኑ ዘፋኞች። እነሱን ድምጽ የላቸውም ከኔ አስገብቼላቸው እና እንዴት ነው ወይ ጊልዶ ጋርስ የተራረፈ ድምጽ ካለ ልፈልግልህ ደውልልኝ ጥሩ ነው አይደል? እሱ ጋር አይጠፋም። አንድ የ4 ደቂቃ አለኝ እያለኝ ነበር። ወይ ከሱ አድርገህ በቃ ሞላልተን እኛ ችግር የለም። አንተ ዋናው መሰራቱና መፍጠኑ ነው። ምክንያቱም ከኔ ብዙ የሚጠብቁ አሉ በቃ ተደብቆ ቁጭ ያለ። ስለዚህ ያንን ባዩ ሰዓት ሌላ ተነሳሾች ስላሉ በአንተ ሙዚቃው የሚነሳሳ ብዙ አውቃለሁ። ለዛ ነው እንዴ መላጣ መሆነ ብቻ ራሱ ሬጌን ማንሳተ በመላጣነት ታሪክ ነው። እውነት እግዚአብሔር ቆይ መላጣ ሁሉ ይነሳል። ያን በቃ ይሄን ነው የምፈልገው። እንኳን አንተ መጣ። በእውነት በጣም ነው የማመሰግነው። በቃ ችግር የለም። ሐሳብ እንዳይገባ እኔ ጨራርሼ የምትሄድበት ቦታ አለ አለ ትንሽ እንትን ተቸኩላለህ እንጂ ባቸኩል አሁን እኔ ችግር የዛች ጋር ጥግ ራሱ ቁጭ ብትል ሰርቼ ሰጠ ነበር። ግን ቀብዷል አሁን ትንበልና ዋናው ቀብድ ነው። በቃኛው ቀብድ ተገኘ። አደራ ግን እያሳነሳችሁት መጣችሁ። ቀብዱን እኮ ገና ለገና ፈጣን ሰሪ ነው ብላችሁ ፈጣን አቀናባሪ ነው ሲባል እንዲማልችል እየመሰላችሁ ነው እንዴ? ዋናው ሲወጣ ከኔ በላይ ብዙ ነገር ተጠቀማለህ። ችግር የለም ቢሆንም ማነሰ ይኸውልህ አሁን እየሰማኝ ነው አይደል? እየሰማኝ ያንተ ሙዚቃ አስቸጋሪ ነው። ለምን አስቸጋሪ ሆነ? ሰበን ዊንዶ ላይ ነው የምንሰራው። ሰበን ዊንዶ ማለት 7 መስኮት ከፍቼ ነው ገና ለመላጣ ነፋስ አስመትቼ ጉሮሮን ነፋስ አስመትቼ 7 መስኮት ከፍቶ መስራት። አሁን ቴን ዊንዶ ላይ የሚሰራ ሙዚቃ አለ ገባ አይደል? 4 ዊንዶ ላይ የሚሰራ አለ፣ 3 ዊንዶ አለ። 7 ዊንዶ ይከብዳል ነው። 7 መስኮት አስበው አንተ 7 መስኮት ከፍቼ ነፋስ እያስመጣው ምናምን ድምጽ መስራት ከባድ ነው ለኔ። ቢሆንም ተራዳኝ በቃ አይ በቃ ችግር እኮ ሳንቲም ብዙ የለም እንደሱ ነው ማለት በቃ ሙያችን እንትናት በቃ ሙያችን እኪ ምናምን አይደለም በቃ ችግር የለም። ወደ አንተ ጋርም ስመጣ ደግሞ እንደምትሰራልኝ ሰራ አረ እኔ ችግር የለም። በቃ አሁን ድምጽም አለ የተረፈች ትንሽ ድምጽ አለች። ተደዋው እያሉ ሌሎች አቀናባሪዎች ጋርም የተረፈ ድምጽ አለ። ቀጣጥለን እናስገባለን። መቼ ማታ ነው በቃ ንፋስ እንዳይመታ ዊንዶው ልከፍቶ ስለሆነ ንፋስ እንዳይመታ በቃ ሂድ በቃ ቻው። እሺ ደግሞ ንፋስ መጥቶ እንደገና የብርድ ደግሞ ያው ላንተው ብዬ ነው። እሺ ለምሳሌ አሁን ሰበን ዊንዶው ነው መስኮቱ 7ቱ መስኮት አንዴ ስለሆነ የምከፍተው ብርድ እንዳይመታ ብዬ ነው እንጂ ጨርስልሃለሁ። በቃ ቻው ሬጌ እንገናኛለን።